እሺ እኔን ከማስተማር ዶክተሮችን ማደደብ ይቀላል። አንድ አርቲስታችን እንደዚህ ይለዋል። ሌላ ደግሞ የምናወራው ስለ ጆን ዳሊን ነው። ጆን ዳሊን ምላሽ ሰጥቷል። ቀጣይ ደግሞ ይህን ታላቅ ሰው ማስተር አብነት ወደ ሀገሩ በጤና በሰላም ገብቷል። እንዲሁም ስለዚህ ሰው ትንሽ የማወራው ነገር አለ። ሰላም ሰላም፣ ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡ ነው። ያው ይታወቃል ቻናሉ አዲስ ነው። እስቲ አበረታቱኝ። ላይክ፣ ሼር እና ኖቲፊኬሽን ኦን ኖቲፊኬሽን ሚኳትና ቤተሰቡ ነው። እሺ አሁን ወደ ሚቀጥለው ወደ እንመለስ። ወይ ሰላም ነህ የኔ ልጅ? የኔ አባት ቤኪ ወይ ለምንድን ነው ያው ይህን አርቲስት ሁላችሁም ታውቃላችሁ ብዬ አስባለሁ። ይህ አርቲስት እንዲሁም ኮሜዲያን ፍልፍሉ ወይም በረከት በሚባል ይታወቃል። እስቲ ያው ታውቃላችሁ ኮሜዲያን ነው። ዛሬ ከቲክቶከር አዶናይ ጋር ተገናኝቷል። እስቲ ምን እንደሚመስል ነገሩን ቲክቶክ የሌለ ቲክቶክ የለህማ አለ ምን ቲክቶክ አካውንት ቲክቶክ ምን ነው ይሄ ቲክቶክ አካውንት እንዴት ነህ አባት? ሰላም ቴንክ ዩ ቲክቶክ አካውንት የለህም? ማርያም እስቲ በል በፊት እንዴ አዲስ አካውንት እንፍጠራ። ምን አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ። ቲክቶክ አካውንት አለ ወይ? ኖ ቲክቶክ ምንድነው ነው የሚለው ምንድነው? ስለዚህ አይገባኝም ነገር። ከዛ አዶናይ ያው ይታወቃል ሰው አዲስ አካውንት በመክፈት ይታወቃል። አልከፈትኩ ይላል። እሱ የሚለውን ደግሞ እንስማው እስኪ። ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው። አሁን ይሄ እየተቀረጸ የለ? አዎ አሁን ይሄ ይለቀቃል ማለት ነው። አንዴ ሰላም ልበል ከስራ ውጪ እንዴት ናችሁ? ቆይ እዚህ ጋር ወደ ፍልፍሉ ቲክቶክ ምን እንደሆነ አያውቅ ወይስ አዶናይ ሙድ የያዘ ነው? እዚች ነገር እንዴት አያችሁ እስቲ? ፍልፍሉ ደግሞ ሴቶች ላይ ያሳልፉማ አድናቂዎች ናቸው ወይስ እንዴት ነው? እሷ ራሱ ዞር እያለ ሰላም እያለ ነው። ከቲክቶክ አሪፍ ነው። ቲክቶክ አሪፍ ነው። ሰላም በላቸው። ያ ሰላም በሉልኝ። የኔ ልጅ ናችሁ? እንዴት ናችሁ? አሪፍ ነው። ግን ብዙም አይገባኝም። እንዴ አሁን እኔ በደንብ አስረዳህና በቃ በኃይለኛው ትጀምራለህ። እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር አንችልበት ራስህ መልካም እኔን ከማስተማር ዶክተር ማደደብ ይሻላል። ለተም ብቻ ወይ ቲክቶክ እኔን አስተምራለሁ ብለህ ብዙ አትልፋው እንጂ ተወኝ። እኔን ቲክቶክ አስተምራለሁ ካልክ አይገባኝም ማለት ነው። ነገሩ ሙድ ያዘ ይሁን ምንድን ነው? ቆይ ፍልፍሉ አዶናይ እየፈረሰ ነው። እስኪ ፍልፍሉ ይመቸው። ያው ኮሜዲያን አይደል? እዚህ ጋር እየቀለደ ይሆናል ብዬ ያውቃል። ግን ያው አሁንም እዚህ በማምጣቷ ራሱ የሆነ ነገር ጠብቆ የሆነ ከጊዜ በኋላ ፍልፍሉ ቲክቶክ ላይ ጠብቃሉ ይመስለኛል። የኔ ሀሳብ ነው። ምን ይመስላችኋል? ኮሜንት ላይ ምን ማን ነው ፍልፍሉ ቲክቶክ ይጀምራል አይጀምርም? ኮሜንት እና እስቲ ፍልፍሉ የምትወጡት የሚመቻችሁ ላይክ አድርጋችሁ ጀምሩ። እሺ ወደ ሌላኛው ሀሳብ ስንገባ ጆን ዳንኤል ያው የሚታወቅ የቲክቶክ ኢንፍሉዌንሰር ነው እና እሱ እስቲ ሰሞኑ ያው ስለዚህ ጉዳይ ትንሽ እየተወራ ነበረ። ጆን ዳንኤል እና ጋር ትንሽ የአዶናይ አድናቂዎች አሉ፣ የጆን ዳንኤል አድናቂዎች አሉ። ምንድነው ያው ሰሞኑ ታውቃላችሁ ወደ ወላይታ አካባቢ ወደ አርባ ምንጭ ወደ ደቡብ አካባቢ አዶናይ ሄዶ ከተመለሰ ወዲህ አካውንቱ በጣም እየተመታ ነበር። ያው አይታችኋል ብዬ አስባለሁ። ብዙ ሪፖርት ይደረጋል።
ዋርኒንግ ሁላ ሰጥቶ ነበር። በዛ ጉዳይ የሆነ ነገር አውርቶ ነበረ። ይሄን ነገር በግሩፕ የምታደርጉት ነገር አለ ማለት በግሩፕ ተደራጅታችሁ የኔን አካውንት ሪፖርት እያደረጋችሁ ነው፣ ስለዚህ ከዚህ ድርጊታችሁ ተቆጠቡ እያለ ነበር እና ከዛ የእሱ አድናቂዎች ደግሞ ይሄን ነገር የሚያደርገው ጆን ዳንኤል ነው የሚሆነው ብሎ ነበር። ማለት እንደዚህ ብዙ ታውስታ ላይ አይታችኋል ብዬ አስባለሁ። እና ጆን ዳንኤል ደግሞ ሰሞኑ ዝም ብሎ ነበር። እስቲ ዛሬ ደግሞ መልስ ሰጥቷል። እስቲ እሱን አይተን እንመለስ። ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያንን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች አካውንት ሪፖርት እንዲያደርጉ አካውንት እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡት ቲክቶከሮች፣ ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እዚህ ጋር ምንድነው ጆን ዳንኤል የሆነ ምንድነው ሰፖርት እያደረገ ነበረ። ያው ይታወቅም ሰሞኑ ወይ ምናምን እየለቀቀ ነው እና በዚህ ሰዓት አንድ ሰው አውቆም ይሁን ሳያውቅም ይሁን እዚህ ጉዳይ ምንም ማውቀው ነገር የለም። ነገር ግን የሆነ አንድ አዶናይ የማይወድ ማለት አዶናይ ስለ አዶናይ ኔጌቲቭ ወርድ የሚያወራ ልጅ ነበረ። እነሱ ኮይን ይሰጥ ማለት ግፍት ይሰጣልና የሆነ ቪዲዮ የእሱን ሪፖርት አድርጓል እና ያደረገውና የኮይኑ ነው የአዶናይ ደግሞ አድናቂዎች ምን ነው የሚሉት? ኦኬ ይሄን ያደረገው ለካ ማነው ጆን ዳንኤል ነው፣ ሆን ብሎ ነው የሚያደርገው። እንደዚህ ባያረግ ኖሮ ለምንድን ነው አዶናይን ኔጌቲቭ ነገር ሲያወሩ ለምንድን ነው ሪፖርት የሚያደርገው እና ግፍት የሚሰጠው ለምንድን ነው? እሱ ሆን ብሎ ክሬተር ምንድን ነው ቴሌግራም ክሬት አድርጎ የሚያደርገው እሱ ራሱ ነው። ለምን ያው ታውቃላችሁ አሁን አዶናይን ባለውና ጆናይ ያለው ሁለቶቹም ጋይስ ናቸው። አዶናይ ይበልጣል ጆን ዳንኤል ይበልጣል እያሉ ነው። ግን ሁሉም ያው በየሰራው ለኔ ሁሉም አሪፍ ናቸው፣ ደስ ይሉኛል። ያ ይበልጣል ያ ይበልጣል ማን ማገኛ ነው ሁሉም ማገኛ ነው። አሪፍ ስራ እየሰሩ ነው በርቱ ማለት ነው እንጂ ይሄን ነገር ውስጥ ብዙ እንትን የሚያደርጉ ሰዎች ብትቆጠቡ ባይ ነው። ዝም ብትሉ ራሳቸው እንትን ቢያደርጉሽ እኛ ዝም ብንል ይመስለኛል። እሺ ወደ ቀጣይ ቪዲዮ እንመለስ። ምንድነው ቀጣዩ? ያው ሁላችንም የምንወደው እናደንቀው ማስተር አብኔት በውጭ ባለው ሕክምና ጨርሶ አሁን በጥሩ ሁኔታ በጥሩ ዜና ተመልሷል። ሕክምናዎች ጨርሷል። ግን ምንድነው የሚያደርገው? ያው ቀጣይ ይመላለሳል። ተመላልሶ ውጭ ሀገርም በዚሁም በሀገር ውስጥ ሕክምና አለው እና ተመልሻለሁ እያለ ነው። እንኳን ወደ ሀገር ወደ ቤተሰብ ወደ አድናቂዎችም እንኳን በሌላ ምክንያት እንላለን። እስቲ እሱ እንትን ያለው ነገር ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን ሆናችሁ እንግዲህ ሁሉም ሰው ማመስገን ያለባቸውን ሰዎችን አመስግኗል። ከትላልቅ ባለስልጣናት ጀምሮ እስከ አድማጮች ድረስ ምስጋና ያቀርባል።
እና ደግሞ አንዳንድ ሰዎች ቴክ አካውንት ከፍቶ እንትን ሞቷል አንዱ የሚል አለ፣ አንዱ ደግሞ በዊልቸር አስቀምጦ እንደዚህ ይሆናል ምናምን የሚል ነገር አለ። እና እንዲህ አይነት ነገር ለቪውና ለምንድን ነው ላይ ከምትሮጡ ሰዎች እባካችሁ ለምን እሱ ቤተሰብ አለው እንዲህ አይነት ማለት ወደፊትም እነዚህ በጣም በኢንፍሉዌንሰሮች በታዋቂ ሰዎች በአርቲስቶች እንዲህ አይነት ነገር የሚሰሩት ነገሮች በስራቸው ብትቆጠሩ ይሻላል። ምንም አያደርግም እነሱ ማለት እንደዛ ብለህ አንተ ላይ ያመጣው ላይ ምንም አያደርግም። ምንም በፖዚቲቭ ነገር አንተ ኢምፓክት ብታደርገው እንደዚህ ነገር አውርተህ እንትን ብታደርጉት ብትቆጠሩ ብቻ ባይንን በሰላም ነው ወደ ሀገሩ ተመልሷል። አሁን ወደ ስራዬ ይመለሳሉ በቅርብ ቀን እያለ ነው ወደ ስራው ይመለሳል። እንግዲህ የቀረውን ፈጽሞ እግዚአብሔር እንደሚማርህ ነው እፈልጋለሁ። እና ደግሞ መጨረሻ እኔን ስለዚህ ጉዳይ ይሄ የመጀመሪያ ቪዲዮ ነው፣ ዩቲዩብ የመጀመሪያ ቪዲዮ ነው። ስለዚህ እቺ ነገር ሰብስክራይብ አድርጋችሁ ብትደግፉም ደስ ይለኛል። እና ምንድነው አንዱ ደግሞ ይሄ አንድ ሰው ማመስገን እፈልጋለሁ። ይሄ ነገር በጣም ያነሳሳኝ ስለዚህ ነገር ለመጀመሪያ ያነሳሳኝ ሰው ይሄ ሰው ነው። ይሄን ነገር ስንቴ ማብራራት እንዳለብኝ አላውቅም። ኢትዮጵያ ውስጥ ዩቲዩብ አይከፍልም። የውጭ ሀገር ስልክ ቁጥር ያስፈልጋቸዋል፣ ውጭ ሀገር ሰው ያስፈልጋቸዋል፣ ማስተር ካርድ ያስፈልጋቸዋል ምናምን ታውቃላችሁ። ይሄ ዳሎል ኢንተርቴይንመንት መስራችና ባለቤት ነው እና እሱ ነው ብዙ ጊዜ ያለው ብዙ እጀምራለሁ እያልኩ ነው። መጨረሻ በጣም ያየው የእሱ አድናቂ ነኝ ተከታይ ነኝ የእሱ ነበር እና ለዚህ ይሄ ቪዲዮ የመጀመሪያ ቪዲዮ እንዲቀርጽ ያልገፋፋኝ እሱ ነው። ምንድነው ይሄ አይደለም ሞክር፣ ስራ ጀምር፣ እንደዚህ አድርጉ ምናምን እያለ ነበረ። ያው ወንድሜ በጣም አመሰግናለሁ። ይሄ የኛ ደግሞ ዳዩ ኢንተርቴይንመንት ይባላል። ፕሊዝ ሰብስክራይብ፣ ላይክ እንዲሁ የደወል ምልክቷን መጫን እንዳጠፉ ቤተሰቡን ሳፖርት አድርጉ። እንግዲህ በመቀጠል አሪፍ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁ። እስከዛ ድረስ ቻው፣ ወዳችሁ